አንዳንድ ሰዎች ግን ይሄንን ነገር በሌላ ጎን የሚያዩበት ሁኔታም አለ የኢትዮጵያ መንግስት መጠራጠር ጀምሯል ቁርጠኝ በግብጾች ላይ የሚከተለው ሁኔታ ቁርጠኝነት ያጣ ነው የሚል አስተያየት ያላቸው አሉ ማለትም ይሄ ምናልባት ከግድቡ ግንባታ ጋር ተያይዞ ያሉ ነገሮችን በማንሳት የሚሰጡ አስተያየት ሊሆኑ ይችላሉ ወይም ደግሞ በተለያዩ መገናኛ ብዙሃን ይወጡ ካሉ ነገሮች ጋር የሚመጣ ነገር ነው ስለዚህ የኢትዮጵያ መንግስት በዚህ በህዳሴ ግንባታ ላይ ሊከልሰው ያስበው ነገር አለ ያ ሊከልስ ቢያስብ ኖሮ ይሄን ነገር አይጀምረውም የሀገራችን ህዝብ በሚለው ነገር አለ የነብር ጅራት አይዙም ከያዙም አይለቆም ነው የሚለው በአባይ ጉዳይ ላይ በራሳችን ህዝብ ተነሳሽነት ላይ ተማምነን ይሄን ትልቅ ግድብ ለመስራት ስንነሳ የጸረ ልማት ኃይሎች ማዕበል እንደሚቀሰቅስ ላፍታም ያክል ጥርጥር አልነበረንም በግብጽ በኩል አሁን ከተፈጠረው የባሰ ተቃውሞ ይፈጠራል የሚል እምነት ነበር ያዝነው ከለውጡ በፊት ነው ኮንትራት የፈረምነውና ያን ኮንትራት በመንፈረምበት ወቅት በሚስጥር የተያዘበት አንዱ ምክንያትም ይሄ ነው በተግባር ስራ እስክንጀምር ድረስ ቦታው ድረስ ተሄዶ ቁፋሮ እስኪጀመር ድረስ በሚስጥር ይያዝ ያልንበት አንዱ ምክንያትም ይሄ ነው የነበረው እና አሁን ካየነው ተቃውሞ በእጅጉ የከፋ ተቃውሞ ያጋጥመናል ብለን ነበር ያሰብነው በአጋጣሚ ሆኖ በሂደት በግብጽ ለውጡ ተከሰተ ለውጡ ከመከሰቱ ጋር ተያይዞ በፊት ስንሰማ የነበረው የጥፋት ድምጽ ብቻ ሳይሆን አማራጭ ሌሎች የተሻሉ ድምጾችን መስማት ጀምረን ይሄን ስራ ስንጀምር ግን የጥፋቱ ድምጽ ብቻ ነው የነበረው ያ የጥፋቱ ድምጽ በነበረበትም ሁኔታ እንሰራዋለን ብለን ቆርጠን ነው የገባ ነው ስለዚህ በተግባር ያየን ያለ ነው ከገመት ነው የተሻለ እንጂ የከፋ ሁኔታ የለም ከዚህ የከፋ ሁኔታም ቢኖር እንሰራዋለን ብለን ቆርጠን ወስነን ስናበቃ አሁን የተሻለ ሁኔታ በሚፈጠርበት ወቅት ግራቀኙን የምናይበት ምንም ምክንያት የለም ስለዚህ ከዚህ አኳያ ህብረተሰቡ ምንም የሚያጠራጥር ነገር የለም ይሄ ግድብ ይሰራል ይሄን ግድብ የሚያቆም ምንም ኃይል የለም